ሰላም ውድ ቤተሰቦቼ ሰላማችሁ ጤናችሁ ይብዛ ይበልኝ። ዛሬ ይዤላችሁ የመጣሁት የፍቅር ኃይል ምን እንደሆነ እናያለን ማለት ነው። ዛሬ የዓለማችን ታላላቅ ሰዎች ስለ ፍቅር የተናገሩበት መንገድ፣ አብዛኛው ሰው ስለ ፍቅር ያለው ግንዛቤ በእጅጉ ይለያል። ፍቅር ቤተሰብ፣ ጓደኛና የሚመርጡትን ነገር ከመውደድ በላይ ነው። ምክንያቱም ፍቅር ስሜት ብቻ አይደለም፣ አዎንታዊ ኃይል ነው። ፍቅር ደካማ ወይም ለስላሳ አይደለም። ፍቅር የህይወታችን አዎንታዊ ኃይል ነው። የአዎንታዊ መልካም ነገሮች ሁሉ ምንጭ ነው። በህይወት ውስጥ ያሉትን አዎንታዊ ኃይሎች 100 የተለያዩ ሳይሆኑ አንድ ብቸኛ ነው። የመሬት ስበትና የኤሌክትሮማግኔቲዝም የመሳሰሉት የተፈጥሮ ታላላቅ ኃይሎች ከስሜታችን የተሰወሩ ቢሆንም ጉልበታቸው ግን የማያከራክር ነው። በተመሳሳይም የፍቅር ኃይል ከእይታችን የተሰወረ ቢሆንም ከሌሎች የተፈጥሯዊ ኃይሎች ሁሉ በእጅጉ ይልቃል። የኃያልነቱ አሻራም በመላው ዓለም ተሰራይቶ ይገኛል። ያለ ፍቅር ህይወት አይኖርም። እስኪ ለአፍታ ቆም ብላችሁ አስቡት። ያለ ፍቅር ዓለም ምን ልትመስል ትችላለች? በመጀመሪያ ደረጃ ያለ ፍቅር የመውለድ ነገር ጥያቄ ምልክት ውስጥ ስለሚገባ አንተ ራስህ ላትፈጠር ትችል ነበር። ቤተሰቦችና ጓደኞች እንደዚሁም እንዲያውም በምድር ላይ አንድም የሰው ዘር ላይገኝ ይችል ነበር። የፍቅር ኃይል ዛሬም ቢቆም የሰው ዘር እየቀነሰ መጥቶ ከምድረ ገጽ ይጠፋ። ማንኛውም የፈጠራ ስራ ሆነ ግኝት በሰው ልብ ውስጥ ከሚገኙ ፍቅር የተነሳ ነው። የራይት ወንድማማቾች ልብ ውስጥ ፍቅር ባይኖር ኖሮ ዛሬ በአውሮፕላን መብረር አንችልም ነበር። በሳይንቲስቶችና የፈጠራ ሰዎች ዘንድ ፍቅር ባይገኝ ኖሮ ኤሌክትሪሲቲና መብራት አይኖርም ነበር። መኪና መንዳት፣ ስልክም ሆነ ሌሎች የቴክኖሎጂ ወለድ ዕቃዎች መጠቀም አይታሰብም። የንድፍና የግንባታ ሰዎች ፍቅር ቢያጡ ቤት፣ ህንፃ፣ ከተማ የሚባል ነገር አይኖርም። ያለ ፍቅር መድኃኒት፣ ሐኪም፣ ትምህርት ቤትና ትምህርት ብሎ ነገር ህልም ይሆናል። መጽሐፍት፣ ስዕሎች፣ ሙዚቃ አይኖሩም። ምክንያቱም እነዚህ ሁሉ ነገሮች የሚፈጠሩት በአዎንታዊ ፍቅር ኃይል ነው። አንድ አፍታ አካባቢን ቃኘት ታደርግ እስኪ። የምታየው ነገር ሁሉ በፍቅር የተፈጠረ እና የሆነ ነው። ፍቅር ባይኖር ኖሮ ምድራችን ከመቃብር የማትሻል ትሆን ነበር። የምትንቀሳቀሰው በፍቅር ኃይል ነው። መሆን፣ መስራትም ማግኘትም የምትሻው ማንኛውም ነገር የተገኘው ከፍቅር ነው። ያለ ፍቅር እንቀሳቀስ አትችልም። ጠዋት ከእንቅልፍ የሚያስነሳ፣ የሚያሰራ፣ የሚያጫውት፣ የሚያስደስት፣ የሚያናድድ፣ የሚያስተምር፣ የሚያናግር፣ ሙዚቃ የሚያስደምጥ፣ በአጭሩ ምንም ነገር ቢሆን እንድታደርግ የሚገፋፋ አዎንታዊ ኃይል አይኖርም። እንድትንቀሳቀስ የሚያነሳሳ የፍቅር አዎንታዊ ኃይል ነው። ጥሩ የሆነውን ነገር ሁሉ የሚፈጠረው መልካም ነገሮች የሚጨምርና የህይወት አሉታዊ ነገሮች የሚለውጥ አዎንታዊ የፍቅር ኃይል ነው። በጤና፣ ሀብት፣ ስራ፣ ግንኙነቶች ሆነ ሌሎችም የህይወት አካላት ላይ ሙሉ ስልጣን አለው። የኃይል ፍቅር በውስጥህ አለ። ታዲያ በህይወትህ ላይ ስልጣን ካለ ኃይሉም በአንተ ውስጥ ከሆነ ኑሮ አስደሳች ያልሆነው ለምንድን ነው? ህይወትህ ለምን የተሟላ አልሆነም? የምትፈልገው ነገር ሁሉ ለምን አላገኘህም? ለመስራት የፈለግከውን በሙሉ ለማከናወን ሳትችል እንዴት ቀረ? እያንዳንዷን ቀን በሐሴት የተሞልተ የማትኖርባት ምክንያት ለምንድን ነው? መልሱ ምርጫ ስላለህ ነው። አዎንታዊን የፍቅር ኃይል የመጠቀምና የማፍቀር ወይም ያለማፍቀር ምርጫ አለ። እናም አላስተዋልከውም ይሆናል እንጂ በህይወት በእያንዳንዱ አጋጣሚ ይህንኑ ምርጫ ስታደርግ ነበር። መልካም ነገሮች ባጋጠሙ ጊዜ ሁሉ ፍቅር ምርጫ አድርገሃል። መልካም ያልሆኑ አጋጣሚዎች ደግሞ ባለማፍቀር የተነሳ የመጡ አሉታዊ ውጤቶች ናቸው። ፍቅር በህይወትህ ውስጥ ለሚሆነው መልካም ነገሮች ሁሉ መነሻ ሲሆን፣ ህመምና ስቃይ፣ አሉታዊ ነገሮች ሁሉ በአንጻሩ ከፍቅር ማጣት ይመነጫል። በሚያሳዝን ሁኔታ በሰው ልጅ ታሪክ ከጥንት እስከ ዛሬ በእውቀት መጥፋት የተነሳ
የፍቅር ኃይል አለመረዳት በመላው ዓለም ተንሰራፍቶ ይገኛል። ከሁሉም የሚበልጠው ግን ደግሞ ከሁሉም ያነሰው የሚታወቀው ኃይል ፍቅር ነው። አሁን የምታገኘው ህይወት ሙሉ በሙሉ መቀየር የሚያስችልህ ዕውቀት የመልካም ነገሮች ሁሉ ምንጭ ስለሆነ አንዱና ብቸኛው ኃይል በመጀመሪያ ግን ፍቅር የሚሰራበት መንገድ በትክክል መረዳት አለብህ። ዩኒቨርሳችን የምትገዛው በተፈጥሮ ህጎች ነው። በአውሮፕላን መብረር የምንችለው የበረራ ስርዓቱን የተፈጥሮ ህጎችን ሲተገበር ነው። የፊዚክስ ህግ እኛ መብረር እንድንችል ተብሎ አልተቀየረም። ነገር ግን ከተፈጥሮ ህጎች ተስማምተን የምንሰራበት መንገድ በመቀየሳችን ለመብረር ቻለን። በረራን፣ ኤሌክትሮሲቲን እና ስበትን የፊዚክስ ህግ እንደሚገዛቸው ሁሉ የፍቅር የሚገዛው ህግ አለ። የፍቅርን አዎንታዊ ኃይል ተጠቅመ ህይወትህን ለመቀየር የዩኒቨርስ ታላቁን የፍቅር ህግ የመሳሳብ ህግ መረዳት የግድ ነው። የመሳሳብ ህግ ከትንሽ እስከ ትልቅ እያንዳንዱን ከዋክብትን ሆነ አተምና ሞለኪውሎች አስተሳስሮ የያዘ ነው። የፀሐይ የስበት ኃይል ፕላኔቶች ከሶላር ሲስተም መጥተው ወደ ህዋ እንዳይበታተኑ አድርጓል። የመሬት ስበት ደግሞ አንተን ሆነ ሌሎችንም ማንኛውም ሰው፣ እንስሳትን፣ እጽዋትን እና ማዕድናትን መሬት ላይ እንዲቆዩ አስችሏል። የስበት ኃይል በተፈጥሮ ዘንድ ሁሉ ይገኛል። አበቦች ንቦችን ዘር መሬት ውስጥ የሚገኙ ማዕድናት ሲስቡ ወይም ማንኛውም ፍጡር ወደ ዝርያው ሲሳብ የዚህ የመሬት ስበት መግለጫ ነው። የምድር እንስሳት፣ የባህር አሶች፣ የሰማይ ወፎች እርስ በርስ እየተባዙ የሚኖሩት በመሳሳብ ኃይል ነው። የሰውነት ህዋሳት፣ የመኖሪያ የተሰራባቸው ዕቃዎች፣ የተቀመጥክበት ወንበር፣ ብርጭቆ ውስጥ ያለው ውሃ ሁሉ በስበት ኃይል ነው። የአሁኑ ቅርጻችንን የያዙት የምንጠቀምበት ነገር ሁሉ በስበት ኃይል የተሰራ ነው። መሳሳብ ሰዎች ወደ ሌሎች ሰዎች የሚያቀርበው ኃይል ነው። ሰዎች ተቀራርበው ከተማ፣ አገር፣ ቡድን፣ ክለብ፣ ማህበረሰብ መስርተው የጋራ ፍላጎታቸውን እንዲያራምዱ ያደርጋል። ይኸውም ኃይል አንዱ ነው። ወደ ሳይንስ ሲስበው ሌላኛው ወደ ምግብ ማብሰል ይወስደዋል። ሰዎች ወደ ተለያዩ ስፖርቶችና ዘፈኖች ይሳባሉ። የተለያዩ የቤት እንስሳት ፍቅር እንዲኖራቸው ያደርጋሉ። ወደ መረጥካቸው ቦታዎች የሚወስድህ፣ ወደ ጓደኞች የምታፈቅራቸው ሰዎች የሚያቀርብህ ይኸው የመሳሳብ ኃይል ነው። ታዲያ የመሳሳብ ኃይል ምንድን ነው? የመሳሳብ ኃይል የፍቅር ኃይል ነው። መሳሳብ ፍቅር ነው። ምርጫ ወደ ሆነ ምግብ ስትሳብ ስለ ምግቡ ፍቅር እየተሰማህ ነው። ያለ መሳሳብ ምንም አይነት ስሜት ሊፈጥርብህ አይችልም። ያ ባይሆን ኖሮ ሁሉም አይነት ምግቦች አንድ አይነት ይሆንብህ ነበር። ያፈቀርከውንና ያላፈቀርከውን ለመለየት የሚያስችልህ የሚስብህ ነገር አይኖርም። ወደ ሌላው ሰው ልትሳብ አትችልም። ለተለየ ከተማ፣ ቤት፣ ስፖርት፣ ስራ፣ ሙዚቃ፣ ልብስ ፍቅር ሊኖርህ አይችልም። ምክንያቱም ፍቅር ሊሰማህ የሚችለው በመሳሳብ ኃይል አማካኝነት ነው። አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቀጣይ ይዤላችሁ እመጣለሁ። አሪፍ ነገሮች ይዤላችሁ እንደመጣ፣ አሪፍ ቲፖች ይዤላችሁ እንደመጣ ሰብስክራይብ አድርጉልኝ፣ ላይክ፣ ሼር አድርጉልኝ። ወዳችኋለሁ። አመሰግናለሁ። ቴንክ ዩ